ግን ህግ እናስከብረው ማንንም ከህግ በላይ ለመሆኑን በግልጽ ማሳየት ይኖርብናል። ማንንም ከሰላማዊና ዴሞክራሲያዊ የትግል ስልት ውጪ እኛን ማንበርከክ እንደማይችልም ማሳየት ይኖርብናል። ጦርነት የማያውቁ ሰዎች በከተማ ጦርነት ሊያስተምሩን ሲሞክሩ ጦርነት ምን እንደሆነ ማሳየት ይኖርብናል። ማሸነፍ እንዴት እንደሚቻል የማያውቁ ህልመኞች ባዶ ህልማቸውን በፌስቡክ ሲነዙ በዚያ መንገድ ማለም እንጂ ህልማቸውን መፍታት እንደማይችሉ ማሳየት ያስፈልጋል። ኢትዮጵያ ውስጥ ከእንግዲህ በኋላ ሰላማዊ ዴሞክራሲያዊ የሐሳብ ፍጭት ብቻ ነው የስልጣን ባለቤት የሚያደርገው። ሀዘናችን እንደተጠበቀ ሆኖ ማዘን ብቻ ሳይሆን ሀዘን ማስቆም የሚችል አመራር መስጠት ደግሞ ይኖርብናል። ወንጀለኞች ለህግ ማቅረብ፣ ወንጀል ለመስራት የሚዳዱ ሰዎች ከእንግዲህ በኋላ ኢትዮጵያ ውስጥ ድራማ እየሰሩ ሰው መግደል የማይቻል መሆኑን በተግባር ማስተማር ይኖርብናል። ወንጀለኞች ስንይዝ በቂም በቀል በጥላቻ ወይም በፖለቲካ አመለካከት ልዩነት ምንም አይነት በደል ሳይደርስበት በህግና በስርዓት ብቻ የሚጠየቁበትና ፍትህ ኢትዮጵያ ውስጥ